ዛሬውኑ ዝም ብላችሁ ጀምሩ። ምን ዩቲዩብ ላይ ቪዲዮ መልቀቅ መቼ? ዛሬ በምን ባለ ነገር እንዴት? አሁን ከሰጣችሁ ሐሳቦች አንዱን መርጠህ ዛሬው ጀምር። በቃ ሶ ኢዚ። ሰላም ቤተሰቦች እንዴት ናችሁ? እኔ መኩሪያ እባላለሁ። ዛሬ በጣም ወሳኝ የሆነ ፖይንት ነው የመጣሁት። ይህ ቪዲዮ ዩቲዩብ ላይ ለመስራት ፈልጋችሁ ሐሳቦቹን ከየት ላግኝ ብላችሁ ለተጨነቃችሁና ለመጀመር ሐሳባችሁ ሳትጀምሩ እስከ ዛሬ ለተቀመጣችሁ እንደሚጠቅም ብር እንደሚገኝበት ብዙዎች በዶላር እያገኙበት እንዳለ አውቃችሁ ሰምታችሁ ግን ለመጀመር ፍላጎቱ በውስጣችሁ እያለ ለዛ ፍላጎታችሁ ሐሳቡን ከየት ላግኝ ብላችሁ ግራ ለተጋባችሁ መልስ የሆነ ቪዲዮ ነው ይሄ ቪዲዮ። እስከ መጨረሻ ከኔ ጋር ነው። ዛሬ እንደዚህ በሚለው ላይ እናወራለን። ዩቲዩብ ላይ ቪዲዮዎችን መስራት ፈልጋለሁ ግን ሐሳቦቹን ከየት ላገኝ? ሐሳቦቹን የምታገኝባቸውን ማንም የማይነግር 6 ነገሮችን ይነግራል። 6 ከነዚህ 6 ፖይንቶች የፈለግከውን የተመቸን ሐሳብ ውሰድና ዛሬውኑ ማታ ወይ ነገ ጠዋት ቪዲዮ መስራት ጀምር። በዋናነት ይሄ ቪዲዮ የታሰበው እንደነ ዩቲዩብ ቻናል ከፍታችሁ ሳትጠቀሙበት ለአመታት ያስቀምጣችሁ መስራት ፈልጋችሁ የምትሰሩበት ሐሳብ ለጠፋባችሁ ይሄ መልስ የሆነ ቪዲዮ ነውና እስከ መጨረሻ ብታዩት ተጠቀሙበታላችሁ። ሐሳባችሁን አስቀምጡ። ጥያቄ የሆነባችሁን ሐሳብ ሼር አድርጉልኝ፣ እንተጋገዛለን፣ አብረን እንጀምራለን። በትንሹ በዚህ ቪዲዮ 10 ሰው ዩቲዩብ ቻናል ቢጀምር ደስታዬ ነው። 10 ሰው ዩቲዩብ ቪዲዮ ቢጀምር ደስ ይለኛል። እንዴት እንጀምር? ከየት እንነሳ? በምን ሐሳብ እንጀምር የሚለውን 6 ነጥቦችን እንዳልኩ አነሳለሁ። ከ6ቱ አንተ ወይ አንቺ የተመቸሽን ሐሳብ መርጠሽ መጀመር ትችላለሽ። ሐሳቡን ከየት ላገኝ? ወደ ጉዳዩ ልግባ። ሐሳቡን ከየት ላገኝ? አንደኛ የምታውቀውን ነገር ንገረን። የምታውቀውን ሐሳብ ሼር አድርገን። እያንዳንዱ ስፔሻሊ 18 ዓመት በላይ ሆነ ትምህርት ያለ ስራ ያለ ንግድ ላይ ያለ ምንም አላቅም ማለት አትችልም። የሆነ ነገር ታውቃለህ። የሆነ ነገር በአእምሮ ውስጥ አለ። የሆነ ነገር ስለ ንግድ ቢሆን ንግድ ላይ እንዴት ትርፋማ መሆን እንደሚቻል ታውቃለህ። ከኔ በላይ ታውቃለህ። አስተማሪ ከሆንክ እንዴት ተማሪዎች እንደምትጠቀም ቲፕሶችን ታውቃለህ። እንዴት ተማሪ ፈተና ማለፍ እንዳለበት ታውቃለህ። ሼር አድርግ። መካኒካል ላይ ያላችሁ፣ ቴክኒካል ነገሮች ላይ ያላችሁ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ሚዲያ ላይ፣ አድቨርታይዝመንት ላይ ያላችሁ ሰዎች ይሄን የምታውቁት ነገር አለ። የመጀመሪያ ሐሳብ ትምህርታዊ ቪዲዮዎችን ስሩ። የሰው ልጅ በተፈጥሮ አንድ ነገርን ማወቅ መማር ይፈልጋል። ትምህርትን ይፈልጋል። ነፍሳችን የሆነ አዲስ ዕውቀትን ትፈልጋለች። እኔ ባክግራውንድ የጤና ነው፣ ሄልዝ ፕሮፌሽን ነኝ። ሌላ ኢንጂነሪንግ ማወቅ ደስ ይለኛል። ሶሻል ስተዲ ማወቅ ደስ ይለኛል። ሳይኮሎጂ ትምህርቶችን ማወቅ ደስ ይለኛል። እሱን ነገር የምታውቀው ነገር አቅርብ። በዚህ ቪዲዮ ስራ። አንደትለም ይሄ አንድ ሐሳብ ነው። እኔ እንደውም ምንም አላቅም ዕውቀት የምትለው ነገር አንዳችም የለኝም የምትል ሰው የለም። አልችልም ካልክ ግን ሁለተኛ ነጥብ ልስጥህ። ሁለተኛ ነጥብ ደግሞ የምታያቸው ቪዲዮዎችን ሪአክት አርግ፣ ሪቪው አርግ። ለምሳሌ የምታነበው መጽሐፍን ሪቪው ማድረግ ትችላለህ። ዛሬ ጠዋት ይሄንን መጽሐፍ ይሄንን ፔጅ አንብቤ የተረዳሁትን ልንገራችሁ፣ የሚገርም ሐሳብ ነው ብለህ ሼር አድርግ። እኛም እንሰማለን። ቲክቶክ ላይ ያየኸውን ቪዲዮ አውርዶና ሪአክት አድርግበት። ያን ሰው ቪዲዮን ሲሰራ የተረዳበት መንገድ አለ፣ የገባው መንገድ አለ። አንተ ደግሞ ያንን ቪዲዮ ስታይ የተረዳበት ሁኔታ አለና እሱን አስረዳ። እሱን ሪቪው አድርግ። በጣም ቀላል። የሰውንም ቪዲዮ ምን አስነካካኝ እኔም እሱን አልፈልግም ካልክ ደግሞ የራስን ቪሎግ ስራ። 3ኛ ፖይንት ቪሎግ ቪዲዮ ማለት ከጠዋት እስከ ማታ ያንተን ቀናዊ ውሎ የቀን ውሎውን አብራራለህ እየቀረሰ። ይኸው ዛሬ በጠዋት ተነሳው እንደዚህ
ጸለይኩ፣ ታጠብኩ፣ ወጣው፣ ቁርሴን በላው፣ እንደዚህ ሆንኩ ብለህ የራስን ውሎህን አስረዳን። አይታችሁ እንደሆነ አንዳንድ ሰዎች each and everything በህይወታቸው የሚያደርጉትን እያንዳንዷን ነጥብ ሳወሩ አልፉት። ይሄው እየበላው ነው፣ ይሄው እየጠጣ ነው እያሳዩ። እንደውም በዚህ አጋጣሚ ነው ሊጠጣ እያሉ each and everything ፖስት አደርጋለሁ። ይሄስ ማድረግ ይከብዳል? ይከብዳል። ምክንያታዊ ሰበበኛ ከሆንክ ግን አትጀምርም። ዛሬም ነግሬሃለሁ። ሰበበኛ ካልሆንክ ግን የምትጀምርበት ብዙ መንገዶችና ሐሳቦች አሉ። እኔ ዛሬውኑ አንተም ማስጀመር ፈልግ፣ ዝግጁ ሁንልኝ። 3 ነጥብ ነግሬሃለሁ። እስካሁን 3 ነጥቦችን ነግሬሃለሁ። አራተኛ ነጥብ ሐሳብ፣ ጥያቄዎች፣ ያልገቡ ጥያቄዎችን ጠይቅ፣ ወይም ደግሞ የገባ ነገሮችን ጠይቅ ለማስረዳትና ለማብራራት። ይሄ ነገር እንዴት እንደዚህ ሊሆን ቻለ? እስኪ ሐሳባችሁን ስጡኝ ብለህ ፖስት አድርግ። ሰው በዛ ላይ መልስ ይሰጣል፣ አንተ መልስ ትሰጣለህ፣ ቪዲዮ ይቀጥላል። የመጀመሪያን ጥያቄ ትጠይቃለህ። ለዛ መጀመሪያ ጥያቄ ሰው ሌላ መልስ ይመልስልሃል ወይ ሌላ ጥያቄ ይጠይቁሃል። ለተጠየቀው ጥያቄ መልስ ለመስራት ሌላ ቪዲዮ ትሰራለህ። ለዛም ሐሳብ ይመጣል። ለዛ ሌላ ሐሳብ ሲነሳ ሌላ ሐሳብ ይመጣል፣ ቪዲዮ ይቀጥላል። ቪዲዮ ጀመርክ ማለት አይደለም። አራተኛ ጥያቄ ጠይቅ፣ ጥያቄና መልስ ይዘት ያላቸው ቪዲዮዎችን ስራ። አምስተኛ ነጥብ ላይ የደረስኩ ነው። አምስተኛ ደግሞ አንዳንድ ነገሮችን እንዴት እንደምሰራ how to do this, how to work this, how to get this, how እንዴት የሚለው ጥያቄ ላይ ቆመ አንድ ነገሮችን ቪዲዮ ስራ። ሴቶች ስፔሻሊ ሴቶች ዛሬ እስኪ እንዴት የዶሮ ወጥ እንዴት እንደምሰራ ላሳያችሁ ነው። ከኔ ጋር ሁኑ በይ። አንደኛ፣ ሁለተኛ፣ ሶስተኛ ብለሽ 12ቱን የዶሮ ብልቶችን ዘልዝለሽ አሳይ። ቪዲዮ ጀመርሽ ማለት ነው። ዛሬ እንዴት የሽሮ ወጥ እንደምሰራ አሳያችኋለሁ ብለሽ ጀምሪ። አዎ ወንድ ላጤዎች ያሉ ሽሮ መስራት የማይችሉ ሰው የማያውቁም ያንን ካንቺ ይማራሉና ምንም መፍራት አያስፈልግም። ዝም ብለሽ ያንን ነገር እንዴት ይደረጋል፣ ይሄ ነገር እንዴት ይሰራል ብለሽ ቪዲዮ እያሳየሽ እየቀረጽ ቀጥይ። ያንን ቪዲዮ ፖስት አድርጊ። ነገር በዚህ ይቀጥላል። አምስተኛ ነጥብ ምንድን ነው አልኳችሁ? እንዴት ብላችሁ አንዳንድ ነገሮችን በማሳየት ቪዲዮ ስሩ። ቀላል ነው። ስድስተኛና መጨረሻ ነጥብ ለዚህ የሚያነሳላችሁ ስድስተኛና መጨረሻው ብዙዎቻችን ደግሞ ብንሰራ ስፔሻሊ ይሄ እኔ ፊቴ እንዲታይ አልፈልግም ለምለው መፍትሄ የሆነ ነው። ይሄ ስድስተኛ ነጥብ ፌስሌስ ቪዲዮ ይባላል። ፊቲ ሳይታይ ምንም ፊቲን ሳታሳይ ምንም ካሜራ ሳትደቅን ቪዲዮዎችን መስራት። እሱም ማለት ነው አንዳንድ ሐሳቦችን ትወስዳለህ። ያንን ሐሳቦችን ለማብራራት ባክግራውንድ ያንተን ቮይስ ኦቨር ወይም ደግሞ ድምጽን ታስቀምጥና ቪዲዮ ትሰራለህ። የተለያዩ ቪዲዮዎችን በዛ ሐሳብ ጋር የሚሄዱ የሚዛመዱ ቪዲዮዎችን ትለቃለህ። ያንተ ቪዲዮ ደግሞ ኦቨር ቮይስ ታደርጋለህ። በቃ ቪዲዮ ትሰራለህ ማለት ነው። በአጭር ነው ይሄ። ምንም የተንዛዛ ጉዳይ የለውም። እንደውም እኔ ሰው ፊት መቀመጥ፣ ካሜራ ፊት መታየት እኔ ደስ አይለኝም፣ እፈራለሁ፣ አይመቸኝም ምናምን የምትል ደግሞ ይሄ ለአንተ ትልቅ መልስ ነው። በቃ ፊትን አታሳይ፣ ቪዲዮ ግን ስራ ይቻላል። ፌስሌስ ማለት ነው። በዩቲዩብ ስራ ተከፋይ ለመሆን እንደምታውቁት 1000 ሰብስክራይበር እና 4000 ዎች አወር ያስፈልጋል። 1000 ሰው የግድ ሰብስክራይብ ማድረግ አለበት ያንተን ቻናል እና 4000 ዎች አወር ደግሞ ግዴታ ነው። ይሄንን ለማምጣት ደግሞ አሁን ያልኳችሁ ነጥቦችን፣ ሐሳቦችን የተመቻችሁን ሐሳብ ወስዳችሁ ቀጥላችሁ መጀመር ብቻ ነው። ሌላ ምንም ፕሮሰስ የለውም። ስለዚህ ፌስሌስ ደስ ያለን ርዕስ ትወስዳለህ። የተመቸን ኒቼ ወይም ደግሞ አንተ ፎከስ ማድረግ የፈለግከውን ፖይንት ሐሳብ ትወስዳለህ። እዛ ዙሪያ ላይ ሐሳቦችን መልቀቅ፣ ስራዎችን መቀጠል። በዚህ ከስድስቱ የቱ ተመቻችሁ እናንተ? አሁን ካወራሁት ከስድስቱ ሐሳቦች የቱ ተመቻችሁ? በኮሜንት ጻፉልኝ። እኔም ልክ እንደናንተ ጀማሪ ስለሆንኩኝ ይሄንን ስትጀምሩ ለሚከብዳችሁና ለሚያስቸግራችሁ ፖይንት ይሄው ቃል እገባላችኋለሁ። በነፃ አስተምራለሁ።
ለምን ቪዲዮ ኤዲት አደርጋለሁ፣ ግራፊክ ዲዛይን እሰራለሁ፣ ዲጂታል ማርኬቲንግ ላይ እሰራለሁ። በፕሮፌሽን ደግሞ ሌክቸር ነኝ። ይህን ሁሉ እሰራለሁ። ከሚችለውና ከማውቀው ግን ለእናንተ ያልሰስትም ለደራችሁ ይሄው ፕሮሚስ በኮሜንት ለመጀመር እንቅፋት የሆነባችሁን ነገር ብቻ ንገሩ። አብረን እንጀምራለን። ይሄን ቃል እናንተም ቃል ግቡልኝና እንደምትጀምሩ ፕሮሚስ። በሐሳባችሁን ደግሞ እንቅፋት የሆነባችሁን ለመጀመር አስባችሁ ደግሞ በቃ እምቢ ያላችሁ ነገር ካለ በዚህ ቪዲዮ መጨረሻ ላይ ሐሳባችሁን በኮሜንት አሳውቁ። 6 ነጥቦችን አንስቼላችኋለሁ። ከስድስቱ የተመቻችሁን እናንተ ውሰዱና ቀጥሉበት። ለመጀመር ታዲያ ሌላ ምን ያስፈልጋል? አንዳንዴ ሰበበኛ የሆኑ ሰዎች ለምን ቪዲዮ አልጀመርክም ስትለው ብዙ ሐሳብ ይደረድራል፣ ሺህ ነገሮች ይደረድራል። ይገርምሃል፣ ፕሮፌሽናል ካሜራ የለኝም፣ ሌጀር የሆነ አያስፈልግም። በቀላሉ ዋና ነጥቦችን የሚያስፈልገው ልንገራችን። ዋና ፖይንቶች ብቻል አራት ነገር ብሟላ ጥሩ ነው። የመጀመሪያው ካሜራ ነው። ካሜራ ያ ፋንሲ የሆነ ካሜራ ሳይሆን አሪፍ ስልክ ያለ ከሆነ በስልክ መቅረጽ ትችላለህ። በስልክ ካሜራ ቅርብ ጊዜ በአንድ ኢንተርቪው ላይ ሰምቻለሁ። በጣም ታዋቂ ቲክቶከር ስልክ እንደሌለና በሌላ ሰው ስልክ ቪዲዮ ሲቀርጽና ፖስት ሲያደርግ እንደነበረ ነግሮናል። የግድ ካሜራ አይደለም፣ ስልክ እንኳን ላይኖር ይችላል። ነፍስ ያለው ስልክ አንተ ባለ ጀምር። ሁለተኛ የሚያስፈልገው ነጥብ ደግሞ ላይት። ለዚህም ደግሞ የግድ ሪንግ ላይት ሲስተም አሟላልልህ። ወጣ ባለና በመስኮቶቹ ጋር ቆመ ሰንላይት ኖርማል ላይት ባለበት ቪዲዮ ቅረጽ። ይቻላል። ይሄ ይቻላል። እንደዚህ ላይት ካላረግ ብሎ የሚቀጣ ሰው የለም። ሶስተኛ ደግሞ ማይክሮፎን ኮንደንስ የሆነ ትልቁን ማይክሮፎን የፖድካስት አይነቱን ሳይሆን ከቻልክ ኤርፎን ይቻላል። ትናንሽ ደግሞ ዋጋ ቀነስ የሚሉ አሉ። በዛ መጀመር ይቻላል። እሱ የግድ ሁጅ መሆን የለበትም። በኤርፎን መጀመር ይቻላል፣ ግዴታ አይደለም እሱ። ሶስተኛ ነጥብ ነው፣ የሚያስፈልገው ነገር ነው እያወራሁ ያለሁት። አራተኛ ደግሞ ቪዲዮ ኤዲት ማድረግ፣ ካት ማድረግ፣ ሪሙቭ ማድረግ፣ አንዳንድ ነገሮችን ከለር ግሬዲንግ፣ ትራንዚሽን ኢፌክቶችን መጠቀም። እነዚህ ነገሮች እኔ በነፃ አስተምራለሁ ወይ አብረን እንሰራለን። እኔን ጠይቁኝ። ስፔሻሊ ቪዲዮ ኤዲቲንግ ላይ ሶፍትዌሮቹ ላይ እረዳቸዋለሁ፣ ፎር ሹር እረዳቸዋለሁ። ስለዚህ አራተኛ ነጥብ በቃ እነዚህ ትንሽ እውቀት ካለ፣ ምክንያቱም መጀመሪያ ላይ ጀማሪ ሆነ ቪዲዮ ኤዲተር ቀጥሬ እሰራለሁ ማለት ይከብዳል። ግራፊክ ዲዛይነር ቀጥሬ አሰራለሁ ማለት ሳሟጥ አይሆንም። ስለዚህ እነዚህ ነገሮችን እነ ካፕካት እነ አዶቤ ፕሪሚየር እነ ካንቫ እነዚህ ለመጀመር ካወቅ በጣም በቂ ነው። በስልክ ደግሞ የሚሰሩ አሉ። የግድ ላፕቶፕ አያስፈልግም። ስልክ ሞባይል ላይ የሚሰራ አለ። በሞባይል ካፕካት ላይ መስራት ይችላል። ካፕካት ካለ ለጊዜው በጣም ቀላል ነው። ምን ያስፈልጋል? እነዚህ በትንሹ እነዚህ አራት ነገሮችን ካለ ዛሬ ነው መጀመር ትችላለህ። የለኝም እንዳትል፣ ይሄው በስልክ ነው ይሄን እያያለው። ስልክ አለክ ኦር ላፕቶፕ አለክ። ላይት ፀሐይ ይቻላል ብያለሁ። ሰንላይት ይቻላል ብያለሁ። ማይክሮፎን ኤርፎን ይቻላል። ሌላ ኤዲት ነው። ካፕካት ላይ ካንቫ ላይ አንዳንድ ነገሮችን ኤዲት ማድረግ ይቻላል። ቪዲዮ ኤዲቲንግ ካፕካት ላይ ቪዲዮ ኤዲት ማድረግ በጣም ሲምፕል ነው። እንደ አዶቤ ፕሪሚየር ብዙ ኮምፕሌክስ ነገር የለውም። በጣም ሲምፕል ስለሆነ በሲምፕል መጠቀም ትችላለህ። እሱ ካንቫ ላይ አንዳንድ ዲዛይኖችን ታምብኔሎችን መጠቀም ትችላለህ። ታምብኔል ደግሞ እንዴት ነው የሚሰራ፣ እንዴት ታምብኔል ማዘጋጀት እንችላለን፣ እሱን ሌላ ጊዜ በሌላ ቪዲዮ ሊያሳያችሁ ይችላል። እሱንም በኮሜንት ላይ አሳውቁኝ። እንደ ቲፕ እንደው እንደ ቦነስ ከዩቲዩብ ከሰዎችም ከተማርኩት በራሴም ካጠናሁት ዋና አራት ነገሮችን ደግሞ ልንገራችሁ።
4 ነገሮች በዚህ በጀመር ነው ጀምሩ ብያችሁ ዛሬ ነው ዝም ብላችሁ ጀምሩ ነው ዛሬ ዝም ብላችሁ ጀምሩ። ምንም ምክንያት አትደርድሩ፣ ምንም ሰበብ አታቀርቡልኝ። ዛሬውኑ ዝም ብላችሁ ጀምሩ። ምን ዩቲዩብ ላይ ቪዲዮ መልቀቅ መቼ? ዛሬ በምን ባለ ነገር እንዴት? አሁን ከሰጧችሁ ሐሳቦች አንዱ መርጠህ ዛሬው ጀምር። በቃ ሶ ኢዚ። ግን በዚህ ደግሞ አሁን በጀመርኩ ላይ ሰክሰስ ለመሆን 1000 ሰብስክራይበር እና 4000 ዎች አውሩን ለማግኘት ምን ማድረግ አለብህ? እሱንም መርሳት ስለሌለብን 4 ዋና ነገሮችን ልንገርህ። የመጀመሪያ ኮንሲስተንሲ ነው። ብዙ ዩቲዩበሮች በዩቲዩብ ላይ የሚያወሩት ኮንሲስተንሲ ሲሉ እንሰማለን። ምን ማለት ነው? በቋምነት ፖስት ማድረግ። በቋምነት እሱ ምንድነው? በቋምነት ፖስት ማድረግ ኮንሲስተንሲ ይባላል። ምን ማለት ነው? ኮንሲስተንሲ ስንል በሳምንት 2 ከሆነ 2 በየጊዜው መልቀቅ፣ በሳምንት 1 ከሆነ በሳምንት 1 ሁልጊዜ በዛን ቀን በዛን ሰዓት ፖስት ማድረግ፣ በወር 2 ከሆነ 2 በወር 1 አይመከርም ለጀማሪ ቢቻል በሳምንት 3 የተለያዩ ቪዲዮዎችን እየቀረጽ ብንለቅ ሰብስክራይበሮችን እናገኛለን። ዎቻሩም በዛው ልክ እየጨመረልን ይሄዳል ማለት ነው። ሁለተኛ ነጥብ ላንሳላችሁ። የመጀመሪያ ኮንሲስተንሲ ነው ብያለሁ። ኮንሲስተንሲ ማንዳቶሪ ነው። የትኛም ፕላትፎርም ላይ የትኛም ሶሻል ሚዲያ ፕላትፎርም ላይ ኮንሲስተንሲ ኢስ ማንዳቶሪ ግዴታ ነው። ይሄን ምንም ማድረግ አንችልም፣ ግዴታ ነው። ሁለተኛ ከሌሎች ጋር መተባበር። ስፔሻሊ ሲኒየሮች ላይ ረዷችሁ ይችላሉ። እንዳንተ ጀማሪ የሆነ አብሮ ማደግ የሚፈልግ ሰው ጋር ኮላብሬት አድርግ። የማታውቀውን ጓደኛዬን ጠይቅ። ያልገባኝ አብሮ ያለን አንድ ጓደኛ ጠይቅና ከሱ ሐሳብን ውሰድ፣ ከሱ ጋር ሰጣ ኮላብሬት አድርግ። አንዳንድ ነገሮችን ብቻዬን ካልተወጣው አትበል። አንዳንድ ነገሮች የማታውቃቸው የግድ ሌላ ሰው የሚያስፈልግ ቦታ ላይ ያን ሰው ጠይቅ፣ ከሱ ሐሳቦችን አግኝ፣ ከሱ ጋር መስራት ትችላለህ። ይሄ የተቀደሰ ሐሳብ ነው። ምንም እንትን አይልም። ሁሉም ነገር ካላወቅ ብለህ የምትሞትበት ምንም ጉዳይ የለም። ካላወቅ ሰውን ጠይቅና ከሰው ጋር ኮላብሬት አድርግ። ኮላብ በማድረግ መስራት ይቻላል። ሶስተኛ ነጥብ ፕሮሞሽን ስራ። ቻናል ከፍተሃል። ከከፈትክ የመጀመሪያውን ሰብስክራይብ ማግኘት አሁን ችግር ነው። ደግሞ ደፈርስ ሰብስክራይበር ቻናል ከፍተሃል፣ ጥሩ ነው። ጀምራል፣ ጥሩ ነው። አሁን ደግሞ የመጀመሪያው ሰው ሰብስክራይበር ያስፈልጋል። ሰብስክራይበር የመጀመሪያው ሰብስክራይበር ለማግኘት ደግሞ አትሊስት በሾርት ቪዲዮዎች ማስታወቅ አለብህ። ሌሎች ፕላትፎርም ላይ ማስታወቅ አለብህ። እንደ ፌስቡክ፣ ኢንስታግራም፣ ቲክታክ ላይ በማስታወቅ እንደዚህ አይነት ዩቲዩብ ቻናል አለኝ እዛ ላይ ገብታችሁ ሰብስክራይብ አድርጉልኝ፣ ቪዲዮ ላይክ አድርጉልኝ ብለህ ሐሳብን ልቀቅ። ይሄም ሶ ኢዚ ነው። ምንም እንግዳና ከባድ ነገር የለው። አራተኛና የመጨረሻ ፖይንት ደግሞ አናላቲክስን ማየት። ዩቲዩብ ራሱ አናላይዝ ያደርግላችኋል። ዩቲዩብ ስቱዲዮ የሚል አለ እዛው ሴቲንግ ላይ። ዩቲዩብ ስቱዲዮ ውስጥ ገብታችሁ የእናንተ ቪዲዮ ምን ያህል ታይቷል፣ ምን ያህል እይታ አግኝቷል፣ ስንት ሰው አይቷል፣ ሰው ምን ኮሜንት ሰጠ፣ ምን ሰዓት ታየ፣ ምን ሰዓት ፖስት ባደርግ ይሻለኛል የሚለውን ደግሞ አናላቲክሱን እያያችሁ መቀጠል ትችላላችሁ። አሁን ካወራውላችሁ ነጥቦች የሚከብድ ምን አለ? የማትችሉት እንዳትጀምሩ የሚያደርጋችሁ ነገር ምን አለ? ዩቲዩብ ቪዲዮዎችን ለመስራት የከለከለ ማን ነው? ሲጀመር ዩቲዩብ የሆነ ህግ ተብሎ የተቀመጠ የለም። እንደ ሌሎቹ ፕላትፎርም የራሱ ኮሚኒቲ ጋይድላይን አለው። መታለፍ ያለብን ደንቦች አሉ። እሱ እንዳለ ሆኖ ግን ዲግሪ ከሌለ፣ ማስተርስ ከሌለ፣ ዲፕሎማ ከሌለ አትጀምርም ተብሎ ተጻፈ ነገር የለም። ኤቭሪባዲ ካን ወርክ ኦን ኢት። ሁሉም ሰው መሰራት ይችላል። ሁሉም ሰው መጀመር ይችላል። ዩቲዩብ ቪዲዮ መልቀቅ ትችላለህ። እስከዛሬ ለምንድነው ዩቲዩብ ቪዲዮ ያልጀመርኩት ብለህ ራስ መጠየቅ ያለብህ። ለመጀመር የከለከለኝ ነገር ምንድነው? ዛሬውኑ ዩቲዩብ ቪዲዮ ፖስት ማድረግ እንዳልችል የሚከለክለኝ የሚገድበኝ ነገር ምን አለ ብለህ ራስን ጠይቅ። ምክንያት ደግሞ እንዳታቀርብ። አሁን ከሰጧቸው 6 ነጥቦች
ደስ ያለን መርጠ መቀጠል ትችላለህ። ስለዚህ የትኛውም ነገር ሐሳብ ካላችሁ ችግር የሆነባችሁ እንዳትጀምሩ የከበዳችሁ ነገር ካለ በዚሁ ቪዲዮ ላይ በኮሜንት አሳውቁኝ። በውስጥም ሜሴጅ መጻፍ ትችላላችሁ፣ ኢሜይል ማድረግ ትችላላችሁ። ባዮ ላይ እንዲቴል ዲስክሪፕሽን አስቀምጫለሁ። ዋና ጉዳዩ ይሄ ኢምፓክት ሚዲያ ነው። ኢምፓክት ሚዲያ ፖዚቲቭ ኢምፓክት እናምጣ። በዚህ ሶሻል ሚዲያ ፕላትፎርሞች ላይ ፖዚቲቭ የሆነ ኢምፓክት እንፍጠር። ስፔሻሊ ዩዝ ጄኔሬሽን ወጣት የሆናችሁ ጄኔሬሽን ይህን ሶሻል ሚዲያ ለበጎ ተጽዕኖ መጠቀም አለብን፣ ለበጎ ነገር ማዋል አለብን። ስለዚህ እኔም ያለችኝ ትንሽ ነገር ሼር ለማድረግ አይከብደኝም። አንተም ያለን ትንሹ ነገር ሼር አድርገኝ። ተጋግዘን አንድን ለውጥ የሚያመጣ ትልቅ ነገር መስራት እንችላለን። በዚህ ሐሳብ ከጀመርክ፣ በዚህ ሐሳብ ከተስማማ ይሄው አንተ ጋር ለመስራት እኔ ዝግጁ ነኝ። ቀኝ እጄን አነሳለሁ። እስካሁን ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። በስተመጨረሻ ኢምፓክት ሚዲያን ሰብስክራይብ፣ ላይክ፣ ሼር ሳታረግ እንዳታልፍ። ይሄው ጀማሪ ነኝ፣ አንተም ልትጀምር ነው። አብረን ነው የምንጀምረው፣ አብረን እናድጋለን። ይሄ ቃሌ ነው። ስለሰማችኝ አመሰግናለሁ። መልካም ጊዜ ይሁን። በሌላ ቪዲዮ በቅርቡ እንገናኛለን። ቴንክ ዩ